እንደ እርግዝና ምን የሚጣፍጥ ደስ የሚል ነገር አለ? አብሶ ደግሞ ፈልጋችሁ ለምናችሁ ሲሰጣችሁ ማለት ነው። እና አንድ እናት ደግሞ ልጅ የምታሳድገው ገና ከሆዷ ጀምሮ ነው፣ ከተሸከመችበት ጊዜ ጀምሮ ነው እንጂ ስትወልድ ብቻ አይደለም። እና 9 ወሩን በጥሩ ሁኔታ አብሶ ደግሞ የተባረከ ባል ካላችሁ፣ የተባረከ ትዳር ካላችሁ፣ የተባረከ አጋር የኑሮ አጋር ካላችሁ 9 ወሯን እያጣጣማችሁ መልካም መልካሙን እየሰማችሁ መልካም መልካሙን ብቻ እያያችሁ ጤናማውን ብቻ እየበላችሁ ለልጃችሁ ጤንነት ለራሳችሁ ጤንነት ስትሉ እንድታሳልፉት እላለሁ። እኔ ይገርማችኋል፣ ብዙዎች ማዕዚ አልወፈርሽም፣ እንደውም በጣም ይገርማል፣ በጣም አልጨመርሽም፣ እኔ እኮ በዚህ ሰዓት በጣም ነው የምወፍረው ምናምን ነገር ይሉኛል። እና በነገራችን ላይ ያው አንዳንድ ጊዜ ደግሞ መስዋዕትም ያስፈልጋል። ብዙ የማልመገባቸው ነገሮች አሉ፣ ብዙ የተከለከልኳቸው ነገሮች አሉ። ማለት ፍሩቶች ማለት ነው፣ ሙሉ ስኳር የሆኑ ፍሩቶች እነሱ እንዳለ አስወግጃለሁ። ዳቦ ምናምን የሚባል የገብስ ካልሆነ እሱንም አልበላም። ብቻ በቃ በጣም ብዙ ነገሮችን ከምግቤ ውስጥ አውጥቻለሁ ማለት ነው። በጣም በጥንቃቄ ነው የምበላው። እሱም እንግዲህ ለልጄና ለራሴ ጤንነት ስል ማለት ነው። ስለዚህ እህቶቼ ይሄንን 9 ወር ደስ በሚል ሁኔታ አሳልፉ፣ ሳትጨናነቁ እግዚአብሔርን ብቻ እያመሰገናችሁ አሳልፉት እላለው። ሌላ ደግሞ እግዚአብሔር ሁላችንንም በሰላም ይገላግለን። እንግዲህ ዋናው ደግሞ እሱ ነው። እግዚአብሔርን የያዘ ደግሞ ምንም አይሆንም፣ ወድቆ አይወድቅም ባይ ነኝ። ለዛም ነው እንደዚህ በኮንፊደንስ የማወራው።